ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እንዴት ልባስ ቻለው አንጀትስ ደነደነ ወንድም ያላመሉ በወንድሙ ጨከነ ምን ነው ምላሽ ጠፋ አኺራን አስታወሺ ወንድም ካይን ሲርቅ ሲነጠል ሲሸሺ ይሄን ስሙት እኔ እንደምን ለተበለውን في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. والله በጣም ከባድ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና ከባድ ነው ስሜቱ። ሆስፒታል ለነበርኩ ፈዋድ መልካም እንድና አንድ ያክስቱ ልጅና እኔ ነበርኩ። ሙአዝም በኋላ መጣ። ከዛ በኋላ በመሃል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን እና ቆም ዶክተር አግኝተን ነበር። መጀመሪያ ከቤት ሲመጣ ኦክሲጅኑ 21 ላይ ነው የመጣው። አሁን ደግሞ አልহামዱሊላህ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ 100% ሆኗል አለን አንድ ዶክተር። እና ሙአዝ ጠይቀነው ነበር። ከዛ በኋላ በመሃል አሱር ለመስገድ ወጣን። አሱር ሰግደን ስንመጣ ከባድ ለአንድ ደቂቃ ያክል ነፍሱ ስንፋስ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ፣ ተንቀሳቃሽ ኤክስሬ ብለው አመጡ። የሳምባ ስፔሻሊስት ብለው አመጡ፣ የጭንቅላት ስፔሻሊስት አመጡ። 5 ዶክተር ብለው ተሰባስበው እሱ ላይ ተረባረቡ። አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ ያው አጋጣሚ እኔ በረንዳ ላይ ነበርኩ። ፈዋድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘነው። ሶሪ አለ ዶክተር። ውሸቱን መሰለኝና ሶሪ ብዙ ልናድነው ሞከር፣ 6-7 ሆነን ሞከርነው። ማሽንም አገዘው። ሳምባው በጣም ተጎድቷል እና ደክሞ ከሆነ ንገረን ስለው ሶሪ ብሎ ዶክተሩ ማለቀሰ። ህይወቱ አልፏል። እንዴት ላለ ውሸትን ነው አልኩት። ከዛ አስገባኝ። ገዋን ለብሰህ ግባ አለኝ። ማሽን የሚቆጥረውን ሀርት ቢቱ የሚቆጥረውን ይኸው አለኝ። አቁሟል አለኝ። በጎን በኩል ተኝቷል። ጥራው ትንፋሹን አዳምጠው አለኝ። እዛ ተጋቢ ሙሐመድ ሰይድ ስለው አይመልስም። ሙሐመድ ሰይድ አልኩት አይመልስም።
እሱ ለሰው መናገር ከበደኝ። እኔና አክስቱ ልጅ ጓድ ብቻ ነው የምናውቀው። ከበደኝ። ዶክተሮቹ አለቀሱ፣ አዘኑ። በጣም ከባድ ነው። በጣም ከባድ ነው። መሐመድ ሰይድ አይናገር። 1000 ብር ቸግሮት አይናገር። 500 ብር ቸግሮት አይናገር። ሳይናገር ሳይተነፍስ እንዲህ ነው ሳይል እንዲህ አድርጉልኝ ሳይል ተብቃቅቶ ነው የኖረው። ችግሩ ችሎ ነው የኖረው። ለማንም ምንም ብሎ አያውቅም። ለማንም አጎንብሶ አያውቅም። ክቡር አካሉ እስከ ማጠብ ደረጃ አልሐምዱሊላህ አላህ ወፍቆኝ እያጠብኩ ነበረ። ፈሊላህ አልሐምድ። ኑሩ ኑር ዑምራ ላይ የተላጨው ፀጉር ራሱ ገና አለ። ወላሂ ኑር አለ። በጣም ነው የሚያምርበት። አይብ የሚባል ነገር ምንም አይነት አይብ የለም። በጣም ነው የሚያምረው። ጀናዛውን ከፍ ብሎ አንግቻለሁ። ምስክር ነኝ እኔ ማይቻለው። እንዴት ነው ኤክስፕሌን እንደማደርግ እድለኛ ነው። ያው ለይለቱል ኸሚስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ቀን እኮ ለይለቱል ጁሙዓ ላይ የሞተ ሰው የቀብር ቅጣት የለውም ብለው ሐዲስ ሷሂህ ቡኻሪ ላይ ተቀምጧል። ሐዲስ ለይለቱል ጁሙዓ ላይ የሞተ ሰው የቀብር ቅጣት የለበትም ብለው ነብያችን ሰለላሁ ዐለይሂ ወሰለም አረጋግጠውልናልና ፈሊላህ አልሐምድ። በየመስጂዱ አልሐምዱሊላህ በየመስጂዱ የተሰገደለት የሚያቆም ማቆም አዝኑለታል። ይህ ምን ያህል አላህ Subhanahu Wa Ta'ala ምን ያህል ቀደም አንድ ሁለት ሰው እንደዚህ ኢሻራ መናማይቱ ደስ የሚል መናማይቱ የነገሩኛሉ በውስጥ መስመር በጣም የሚያስደስቱ ኢንሻአላህ የጀነት ነው ወንድማችንና ሁላችንም አሁን ርብርብ እናድርግ እናስደስታቸው። ደግሞ ምን ፍቅበት ጊዜም ደግሞ ይመጣል ኢንሻአላህ። ቤተሰቦችን አስደስተን ልጆቹን አስደስተን ሁሉም ወዳጅ ዘመዶችን ጓደኞችን አስደስተን የምንደሰትበት ያው አልሐምዱሊላህ ብለን በሽኩር ደግሞ የምንሰባሰብበት አላህን ለማመስገን የምንሰባሰብበት ደግሞ ፕሮግራም ቶሎ እናፍጠን ኢንሻአላህ። ዛሬ መሐመድ ሰይድ ከአመል በታች ሆኖ እንደዚህ ገቢ ማሰባሰቢያ ላይ ገባለታለሁ እና ቢያስብ ያላቅም የሱን ሩህ ቀልቡን ማስደሰት እንችላለን። አሁንም ቢሆን አላህ ጋር ማጅሩን እየተካፈልን ቢያንስ ልጆቹ ደስተኛ ሆነው በቃ ሰው አለን የሚል አእምሯቸው የተረጋጋ ሆኖ ማደግ አለባቸው። የ10 ዓመት የ6 ዓመት የ9 ወር እንዲሁም የ5 ዓመት ልጆች አሉት። የ4 ሴት ልጅ የ3 ሴት ልጆች የመጨረሻ ላይ ደግሞ በደንብ ሳይጠግቡ ያለፈ አንድ የ9 ወር ወንድ ልጅ አላህ ሰጥቶት ነው መጨረሻ ላይ ያለፈውና ትልቅ ኃላፊነት አለብን። እነይቱ አስቡ እኛን ያስተምራሉ ብለው ያሰባቸውን ነገሮች በሙሉ